እግዚአብሔርን ማርያምን ደስ ይላል ይችላል እመኑ ማርያምን ይችላል አይ ይችላል በቃ ይችላል ይሄ ማሽቃበጥ ምናምን ይችላል በቃ ይችላል ማመን ያቃተን ስሬስ ተቀበሉት ስለሚችል ነው በቃ አይተኛም አይልጅ ገባችሁ አይተኛም ተኝቶ አያውቅም ሁሌ እንደሰራ ነውና የስራውን ውጤት ነው ያገኘው ስሬስሊ ጎበዝ ነው በጣም እኔ በጣም ሞድልህ በዚህ ስራውን ነው በጣም ታታሪ ነው በቃ አይፎርሽም ሲሰራ ማርያም አይፎርሽም ይሰራል ኖ this is not love this is reality የስራ ውጤት ነው ከዚህ በእናትሽ አስረግዣለሁ መሰለኝ እኔ ራሱ ሁለተኛ አዎ እናቴ ሁለተኛ ሶስተኛ አንተ ሁለተኛ እየመጣ ነው አስረግዟል ማለት ነው ወቅልኝ ነው ይሄ አስረግዟል ማለት ነው ሰውዬው ሶስተኛ ልጅ ይያለ አንተ ሁለተኛ ልጅ እየመጣ ነው ጎበዝ ልጅ በልጅነት ጥሩ ነው ልጅ በልጅነት ቆንጆ ነው ትንሽ ከፍ ሲሉ አብራችሁ ቪዲዮ መስራት ትጀምራላችሁ አዎ እሱ ያስፈልጋል አታዩም እነዚህ ነጮች ምናምን አባትና ልጅ ምናምን ለሊው እህት ያስፈልጋል ቪዲዮ ሲሰሩ ነጮች ከልጆቻቸው ጋር ቪዲዮ ሲሰሩ ትሬንድ ቪዲዮዎችን አታዩ አዎ አንድ ላይ ለአራት ነው የምንሰራው በጣም አሪፍ የራሱ በረከት ትቶ የሰው በረከት የሚኖር ሰው ሁሌም ስቃይ ውስጥ እንደሆነ ታውቃላችሁ። እግዚአብሔር የራሳችን በረከት ሰጥቶናል። ሁላችንም የየራሳችን መክሊት ሰጥቶናል። የየራሳችን አላማ መድረስ ያለብን ደረጃ አለ በውስጣችን እግዚአብሔር ያሳየን። ግን እሱን እየካድን የሰው ኑሮ፣ የሰው በረከት፣ የሰው ደስታ እያየን እምንቀና ራሳችን የምናወዳደር የራሳችን በረከት የምናሳንስ አሁን ያለንበት ደረጃ የምንረሳ ከሆን ሁሌም ስቃይ ላይ እንኖራለን። እውነቴን ነው የምላችሁ። ልብ ብላችሁ ካስተዋላችሁ አንድ ሳይክል የሚነዳ ሰው ሌላ መኪና የሚነዳ ሰው ካየ በዛ መኪና የሚነዳ ሰው ይቀናል። ያ መኪና የሚነዳ ሰው ደግሞ የበለጠ መኪና ያለው ያስቀነዋል። ያ የበለጠ መኪና ያለው ደግሞ ሌላ ቤት የገዛ ጓደኛው ያስቀነዋል። ያ ቤት የገዛ ጓደኛው ደግሞ እንደዛ ላይ ይቀጥላል። ተረዳችሁኝ? ስለዚህ ሁሌ ምኞት አያልቅም። ባይዘው ምኞት አያልቅም። ግን ምኞት መመኘትና የሌላ ሰው ምኞት መመኘት የተለያዩ ናቸው። አሁን ለምሳሌ እኔ ላይክ መኪና ፈልጋለሁ። መኪና የምፈልገው ግን ያ ሰው መኪና አለውና እኔም እዛ ደረጃ መድረስ አለብኝ ብዬ ተናድጄ የዛ ሰው በረከት አይቼ ለምን እኔን አልሰጠኸኝም ብዬ አይደለም ያ መኪና የምፈልገው ጀስት መንዳት ስለምወድ ነው። ተረዳችሁኝ? ለምሳሌ ታዋቂ መሆን ከፈለጋችሁ ታዋቂ የምትሆኑት የሌላ ሰው ታዋቂነት ያያችሁ እየተናደዳችሁ ሳይሆን በቃ ጀስት ሲምፕሊ በቃ እኔ ሰዎች ማስደሰት ፈልጋለሁ፣ ማገዝ ፈልጋለሁ፣ ማሳቅ ፈልጋለሁ፣ ህይወቴን መቀየር ፈልጋለሁ። ሲምፕል። ተረዳችሁኝ? ይህ ማለት በረከታችሁ ውስጥ ትሆናላችሁ ማለት ነው። የራሳችሁ በረከት ትታችሁ የሰው በረከት ላይ እያፈጠጣችሁ እየተናደዳችሁ እየተወዳደራችሁ ምትውሉ ከሆነ ግን የራሳችሁ በረከት ታጡታላችሁ። ይህ ማለት ደግሞ ደስታ መቼም ሊመጣ አይችልም። ለዛም ነው ደስታ የሚመጣው ከእግዚአብሔር ነው የምላችሁ። ከእግዚአብሔር ነው ያለህበት ደረጃ ሁሌም ከዛ ደረጃ የበለጠ ሰው አለ ልንገራችሁ። ኢቭን አዶናይ አሁን ካለሁበት እኔ ቀና ብዬ የምመለከታቸው በጣም ብዙ ታላላቅ ቲክቶከሮች አሉ በኢንተርናሽናል ደረጃ አሁንማ በጣም ግን እሱ ነገር ያስደብረኛል ወይ? እሱ ነገር በረከቴን እንድረሳ ያደርገኛል ወይ? ኖ አያደርገኝም።